ብዙዎቻችን አንድ የሚያመሳስለን ነገር አለ። ሁላችንም የምንኖረው በነገ ዓለም ውስጥ ነው። ነገ እለወጣለሁ፣ ነገ ስራዬን እጀምራለሁ፣ ነገ የተሻለ ሰው ሆናለሁ እንላለን። ነገር ግን ያ ነገ መቼም አይመጣም። ምክንያቱም ህይወት የምትሆነው ዛሬ በአሁኗ ሰከንድ ብቻ ነው። እስኪ ራስህን ጠይቅ። ስንት ጊዜ ህልምህን ወደ ኋላ ገፍተሃል? ስንት ጊዜ የውስጥህን ድምፅ ችላ ብለሃል? ጊዜ እየሮጠ ነው። አንተ ግን በአንድ ቦታ ላይ ቆመህ መቼ ይሁን እያልክ ትጠብቃለህ። እውነታው ይሄ ነው። መቼም ነገ አይመጣም። ዛሬ ካልጀመርክ ነገም አትጀምርም። ያ ቁልፍ በእጅ ነው። ተነስ። ሰዎች ስኬት ሲባል ወዲያው ወደ ድል ይሄዳሉ። ነገር ግን ስኬት የሚጀምረው ከፍርሃት ጋር በሚደረግ ትግል ነው። አብዛኛው ሰው የማይሳካለት ችሎታ ስለሌለው አይደለም፣ መውደቅን ስለሚፈራ እንጂ። ፍርሃት ማለት የማይታወቅ ነገርን መፍራት ነው። ነገር ግን ታውቃለህ፣ ትልቁ አደጋ መውደቅ አይደለም። ትልቁ አደጋ ምንም ሳትሞክር በህይወት ማለፍ ነው። አንድ ሕፃን መራመድ ሲማር ስንት ጊዜ እንደሚወድቅ አስብ። ጉልበቱ ይደማል፣ ይወድቃል፣ ይጮሃል። ግን ተስፋ ቆርጦ እኔ ለመራመድ አልተፈጠርኩም ብሎ ቁጭ አይልም። አንተስ ለምን ተስፋ ትቆርጣለህ? ህይወትህ ከአንድ ውድቀት በላይ ትልቅ ነው። ውድቀት የሽንፈት ማረጋገጫ አይደለም፣ የልምድና የጥበብ መጀመሪያ እንጂ። አብዛኛው ሰው ተነሳሽነቱ ወይም ሞቲቬሽን ይፈልጋል፣ ግን ለጥቂት ሰዓታት ብቻ ነው። እውነተኛው ስኬት ግን የሚመጣው ተነሳሽነት በሌለበት ቀን እንኳን መስራት ያለብን ስራ በመስራት ነው። ይሄ ነው ዲሲፕሊን የምንለው። ሰዎች ስኬታማ ሲሆኑ እድለኞች ናቸው እንላለን። ግን ያንን ስኬት ለማምጣት የሌሊት እንቅልፋቸውን ሲሰዉ፣ ሌሎች ሲዝናኑ እነሱ ሲሰሩ፣ ሌሎች ተስፋ ሲቆርጡ እነሱ ሲታገሉ አላየህም። ተሰጥኦ ብቻውን ምንም አይመጣም። ተሰጥኦ ወይም ታለንት የሞተር ነዳጅ ነው። ነገር ግን ዲሲፕሊን ያንን ነዳጅ ተጠቅመው መኪናውን የሚያንቀሳቅሰው ሾፌር ነው። ስሜትህ ዛሬ አልችልም ሊል ይችላል። አንተ ግን ለስሜት አትገዛ፣ ለግብህ ተገዛ። ዓለም አንተን ለማሳመን ትሞክራለች። አንዳንዴም የቅርብ ሰዎችህ አትችለውም፣ ይሄ ላንተ አይሆንም፣ እረፍ፣ የያዝከውን ያዝ ይሉሃል። ይህን ሲሉ መናቅ የለብህም፣ ግን መስማትም የለብህም። ለምን? ምክንያቱም እነሱ የሚያዩት የአንተን መልክ እንጂ በውስጥ ያለውን አቅም አያዩም። ራእይህ የአንተ ብቻ ነው። እግዚአብሔር ያንን ህልም የሰጠህ አንተ እንድትፈጽመው እንጂ ሌላ ሰው እንዲያምንበት አይደለም። ሌላ ሰው ባያምንህም ችግር የለውም። አንተ ግን ማመን አለብህ። በውስጥ ያለው እሳት ከአካባቢ ድምፅ በላይ መሆን አለበት። ቪዲዮ ሊያልቅ ነው፣ ግን የህይወት እውነተኛ ቪዲዮ አሁን ነው የሚጀምረው። ከዚህ በኋላ ምን ታደርጋለህ? የጀመርከውን ነገር ትጨርሳለህ ወይስ ስልክህን ዘግተህ እንደገና ወደ ቀድሞ የሰነፍ ህይወት ትመለሳለህ? አይደለም። ዛሬ ለውጥ አምጣ። አንድ ትንሽ እርምጃ፣ አንድ ትንሽ ውሳኔ ብቻ። ስቶፕ ስክሮሊንግ፣ ስታርት ዊኒንግ። ማሸነፍ ማለት 100,000 ተከታይ ማግኘት ብቻ አይደለም። ዛሬ የተሻልክ ሰው መሆንህ ነው። አንተ ተራ ሰው አይደለህም። በውስጥህ ትልቅ አቅም አለ። እባክህን ያንን አቅም አታባክ ነው። ዓለም ያንተን መምጣት እየጠበቀች ነው። አንተ የማትፈታው ችግር፣ አንተ የማትሰራው ስራ የለም። በራስህ መን። ተነስ፣ ስራ፣ ታገል። አመሰግናለሁ። ቀጣዩን የድል ምዕራፍ ጀምረው።